ውድ ገንዘብ ከፍሎ ትምህርት ቤት ልጆችን መላክ ዋስትና አይደለም ለልጆቻችሁ እድገት። የልጆቻችሁን የትምህርት ቤት ውሎና አስተዳደጋቸው ምን መምሰል አለበትም ብሎ ዙራ ላይ የምንሰጠውን ምክር እንድትጋሩ እንጋብዛለን። Today is the day, it's the first day of school. So many new things to learn and do. አንቺን ባየው ጊዜ ጤና ለሆኝም ሆይ ሰላም እንደምሰነበታችሁ የዮታ ሚዲያ ቤተሰቦች፣ ይህ ዮታ ሚዲያ ነው። ዮታ ሚዲያ በማህበራዊ ጉዳዮች ላይ የሚሰራ አዲስ የዩቲዩብ ቻናል እንደመሆኑ መጠን እናንተም ደግሞ በዚህ ቻናል ውስጥ አባል ሆናችሁ የልጆቻችሁን የትምህርት ቤት ውሎና አስተዳደጋቸው ምን መምሰል አለበትም ብሎ ዙራ ላይ የምንሰጠውን ምክር እንድትጋሩ እንጋብዛለን። ለዛሬ ያዘጋጅነው መረጃ ወላጆችና ትምህርት ቤት እርስ በርስ ቁርኝት በማጣት በልጆቻቸው ላይ ምን አይነት ችግር ሊደርስ ይችላል የሚለው ነው። አብራችሁ እንድትቆዩ ግብዣችን ነው። እንግዲህ እንደምታወቀው ልጆች የነገ ተስፋዎች ብቻ ሳይሆኑ የዛሬ ደስታዎቻችንም ጭምር ናቸው። እንግዲህ ዮታ ሚዲያ ለዛሬ ካዘጋጀው መካከል የልጆቻችንን ጉዳይ እንዴት አድርገን ነው ማስተካከል ያለብን ነው ብሎ በተለይ አዲስ አበባ ወላጆች ልጆቻችሁን ጧት ትምህርት ቤት ትልካላችሁ፣ ማታ ትቀበላላችሁ፣ ስራ ላይ ወደ ታች ስትደክሙላችሁ ማታ ትተኛላችሁ፣ ጧት ተነስታችሁ እንደገና ልጆችን ሄዱልኝ በሚመስል መንገድ ሸኝታችሁ ወደ ስራችሁ ትሄዳላችሁ። በዚህ መሃል ግን ልጆቻችሁ ምን ያህል ሳይኮሎጂካሊ እየተጠቀሙ ነው የሚለውን ብዙዎቻችሁ ትኩረት ሰጣችሁ የምታዩ አይመስለኝም። ስለዚህ የልጆችን ደህንነት የልጆችን ማንነት ለማጽናት ከታች ትምህርት ቤትና ወላጆች በጋራ ጠንክሮ የሚሰሩት ስራ እንጂ በትምህርት ቤት ብቻ ልጆች አይለወጡም። ትምህርት ቤት የራሱ የሆነ የግብረ ገብ መርህ አለው። ትምህርት ቤት የራሱ የሆነ ደንብ መመሪያ ህግ አለው። ወላጆች ደግሞ የትምህርት ቤቱ ህግ ምንድነው? የትምህርት ቤቱ መመሪያ ምንድነው? የልጆች አስተዳደግ ስርዓቱ ምንድነው? በልጆች ላይ የስነ ምግባር ስራን እንዴት አይነት ባለ መንገድ ነው የምሰራ የሚለውን በቅርበት ማወቅ አለበት። ምክንያቱም ለማገዝ እንድመች ማለት ነው። ስለዚህ ልጆች የሚያደርጉትና ወላጆች የሚያደርጉት ወይም ትምህርት ቤቶች የሚሰሩት ከወላጆች ስራ ጋር የማይገናኝ ከሆነ በመሃል ላይ ልጁን ጉዳት ሊያደርስበት ስለሚችል ልጁን ለመታደግ ወይም ልጁን በተስተካከለ አቋምና ቁመና እንዲሁም በተስተካከለ የአእምሮ ስርት እንዲያድግ ወላጆች ልጆቻቸውን መከታተል ግዴታቸው ነው ማለት ነው። ልጆቻቸውን መከታተል ማለት የትምህርት ቤቱን አሰራር ደንብ በሚገባ ጠንቅቆ ማወቅ አለባቸው። ትምህርት ቤቶች ዛሬ እንደምታወቀው አንዳንዶች ለገንዘባቸው ብቻ እየሰሩ በልጆች ጉዳይ ላይ ደንታ የሌላቸውና ዝም ብሎ ከላይ የሚያሳምሩ ሾው የሚሰሩ ትምህርት ቤቶችም ስላሉ ወላጆች በከፍተኛ ሁኔታ ጥንቃቄ ልታደርጉ ይገባል የሚል መልእክት በማስተላለፍ ነው መጀመሪያው። ስለዚህ ወላጆችና መምህር እርስ በርስ ተገናኝተውና ተናበው ባለመስራታቸው ልጆች ላይ ምን አይነት ችግር ሊደርስ ይችላል የሚሉ በዋናነት 5 ነጥቦችን አንስተን ለዛሬ እንወያይባቸዋለንና ከኔ ጋር ቆዩ። አንደኛ፣ ግራ መጋባትና ውሳኔ ማጣት ሊያስከትል ይችላል በልጆች ላይ ማለት ነው። ግራ መጋባት እና ውሳኔ ማጣት ስንል ኮንፊውዝድ የመሆንና ዲሲዥን ሜኪንግ ላይ ለወደፊት ዊክ እንደሆኑ ያደርጋቸዋል ማለት ነው። በራሳቸው ውሳኔ መስጠት እንዳይችሉ ያደርጋቸዋል ማለት ነው። ያ ምንድነው? የትምህርት ቤቱን ህግ፣ ደንብ፣ መመሪያ፣ መተዳደሪያ ህጎችን ወላጆች ሳያውቁ በራሳቸው ህግ የሚመሩ ከሆነ ልጁ በሁለቱም ህግ መሃል ግራ መጋባት ያጋጥመዋል። የትኛው ትክክል እንደሆነ ለመረዳት ስለሚቸገር ማለት ነው። ስለዚህ ለልጁ በተስተካከለ ስነ ምግባር አቋምና ቁመና ጥሩ የአእምሮ ማፕ ይዞ እንዲያድግ ወላጆች ከትምህርት ቤት ጋር በቁርኝት መስራት መቻል አለባቸው ማለት ነው። ውድ ገንዘብ ከፍሎ ትምህርት ቤት ልጆችን መላክ ዋስትና አይደለም ለልጆቻችሁ እድገት።
ዋናው እናንተ የምታዩት ትምህርት ጥራት ውድ ትምህርት ቤት ውድ ክፍያ ያለበት ነው የሚመስላችሁ። እኔ ትምህርት ቤቶች ላይ በጣም ዝቅተኛ ክፍያ መካከለኛ ክፍያ የሚሰሩበት ቦታ ላይ ሰርቼ አይቻለሁና ለልጆች ዋስትና የሆኑ የልጆችን አይምሮ ኃላፊነት የሚሰማቸው መምህራን ያሉበትን እጅግ በጣም ደስ የሚል ትምህርት ቤቶችን አይቻለሁ። ለዛሬው ትምህርት ቤቶቹ እነማን ናቸው የምለውን ለእናንተ አላነሳም፣ ግን በሚገባ ሌላ ጊዜ በትምህርት ቤቱ ፕሮግራም ሰርቼ ሰፋ አድርጌ አሳያችኋለሁ። ለዛሬው ግን ጀነራል ሆኖ በልጆች ችግር ላይ ከምናየው ውስጥ አንደኛው አሁን ያየነው ነው፣ ግራ መጋባትን ሊያስከትል ይችላል። ትምህርት ቤትና ወላጆች መቀራረብ አለባቸው ማለት ነው። ሁለተኛ የአቋም መዛነፍ ሊያስከትል ይችላል። የአቋም መዛነፍ ልጆች በዚህን ሰዓት የትኛው ይጠቅመኛል ሳይሆን የትኛው ያዋጣኛል ወደሚል ጥያቄ ውስጥ ይገባሉ። አቋማቸውን ያዛንፋል። ስለዚህ ጥቅሙን ትቶ የሚያዋጭ መንገዱን ነው የሚፈልጉት። ቤተሰብ የተናገረውን ነገር በምን አይነት መንገድ ከመምህሬ ጋር ላጣጥም፣ እንዴት አድርጌ መምህሬን ሸውጄ ልለፍ የሚለውን አይነት ካልኩሌሽን ውስጥ ይገቡና በዚህም ምክንያት ተቀያያሪ ሐሳብና አንድ ወጥ የሆነ አመለካከት ሳይዙ ያድጋሉ። አንድ አቋም ማራመድ ይቸግራሉ። ለወደፊትም በህይወታቸው ውስጥ ሰዎችን ተከታይ ይሆናሉ። እዚህ ጋር ሐሳብ የሰጠውን ይከተላሉ፣ እዚህ ጋር ደግሞ ያን ሐሳብ አፍርሶ እዚህ ሰጠው ወደዛ ይከተላሉ። የራሳቸው የሆነ ማይንድ ስርት ሳይኖራቸው በአቋም እንዳይጓዙ ያደርጋቸዋልና ስለዚህ የአመለካከት መዛነፍ እንዳይከተል ወላጆች፣ ተማሪዎች ልጆቻችሁን በሚገባ ጠንቅቃችሁ ይወቁ። The first day of school, so many new things to learn and do. ትረስት ሎስ ያደርጋሉ። ተስፋ የሚባል ነገር ያጣሉ። በዚህ የተነሳ መምህሬ እየዋሸኝ ነው የሚል ግንዛቤ ውስጥ ሊገቡ ይችላሉ። ወላጆች ምንም አያውቁም ወደሚል ድምዳሜ ሊመጡ ይችላሉ። ስለዚህ አንድ ሰው ሮል ሞዴል ቤተሰቡን፣ መምህሩን በሚዲያ የማየውን ጥሩ ነገሮችን ይዞ እንዳይሄድ ሊያደርገው ይችላል። እዚህ ጋር ሌላ ከመሆንበት አንድና ወጥ ተስማሚ የሚሆኑ የስነ ምግባሮችን መተግበር አለባቸው ማለት ነው። መምህራን የልጆችን ባህሪ ልጆች ቤት ውስጥ እንዴት ነው የሚውሉት? ከወላጆቻቸው ጋር በምን አይነት ግንኙነት ነው ኮሙኒኬት የሚያደርጉት? ልጁ ቤት ውስጥ ቢሄቪየሩ ምንድነው? የጤና ሁኔታውስ ምናልባት አይምሮ ላይስ ምን አይነት ነው የሚለውን ወላጆች ገና ሲያድግ ጀምሮ ስለሚያውቁ ይሄንን በትምህርት ቤት በኩል አስደርተው በዛ ሳይኮሎጂ ልጁ ሼፕ የሆነ እንዲያድግ በተለየ ሁኔታም ትሪት ማድረግ ካስፈልገም ትሪት የተደረገ እንዲሄድ መተዋወቁ ጠቃሚ ነው። The first day of school, so many new things to learn and do. አራተኛ ጭንቀትና የደህንነት ስሜት ማጣት ይችላል። ኢንሴኪውርድ ይሆናሉ ልጆች፣ ደህንነታቸውን ይጠራጠራሉ፣ ይጨነቃሉ። ትልልቆች ሆነው ቢሆን ኖሮ እዝም በመነገረው የተለያዩ ንግሮች ላይ የራሳቸውን አናሊሲስ ሰርቶ አናላይዝ አድርጎ ክሪቲካሊ ቲንክ አድርጎ ጉዳዩን ወደ ተስማማበት አንድ ቦታ አንድ ላይ መወሰን ይችላሉ። ህፃናት ሆኖ ግን ገና ትንሽ ሆኖ አናላይዝ ማድረግ ስለማይችሉ ነገሮችን ክሪቲካሊ ቲንክ አድርጎ ቦታ ማሳስ ስለማይችሉ እንዲህ አይነት ነገር ሲገጥማቸው ጭንቀት ነው የሚያጋጥማቸው። ምን አይነት ነገር ተናግሮ መደመጥ እንዳለበት ሲያስብ እዚህ ጋር የተነገረው ሌላ እዚህ ጋር የተነገረው ሌላ ሲሆን የትኛውን መንገድ መምረጥ እንዳለበት ግራ ይገባዋል። መወሰን ስለሚቸገር ምን ይሆናል? ይጨነቃል። ያ ጭንቀት ደግሞ ደህንነት እንዲሰማው አያደርገውም። ከጓደኞቹ ጋር ደስተኛ ሆኖ አይጫወትም። ወደ ትምህርት ቤት ለመምጣት ጭንቅ ነው። ትምህርትን ይጠላል። ስለዚህ ይሄ ደግሞ በልጁ የትምህርት አቀባበል ላይ ከፍተኛ የሆነ ተጽዕኖ ያመጣል። ልጁን ሊጎዳ ይችላል። The first day of school, so many new things to learn and do. አምስተኛውና ለዛሬ የመጨረሻ ብለን ያዝነው የስነ ምግባር መሪሆችን እንደ ቀላል ነገር ያያሉ። ምክንያቱም እዚህ ጋር ትምህርት ቤቱ ስነ ምግባር ማለት ይሄ ነው፣ አንድ ተማሪ ይሄን ማድረግ አለበት ብሎ ዘርዝሮ ያስቀምጠውን ኢቤት ሲሄድ ደግሞ ያ ነገር በተቃራኒ ይሄ በፍጹም መደረግ የሌለበት ነገር ነው፣ በኔ ቤት ውስጥ እንዲህ አይነት ነገር አይሰራም ሊል ይችላል። እንደየ ሃይማኖት ስርዓታቸው፣ እንደየ ባህል ስርዓታቸው፣ እንደየ አስተዳደጋቸው
በየቤተሰቡ የተለያዩ አስተሳሰቦች ይኖራሉ። ያንን አስተሳሰብ ልጁ ከዚህና ከዚህ አስታርቆ መያዝ ስለማይችል ልጁ ስነ ምግባር የሚባለው ነገር ህግ የሚባለው ነገር ለካ ሰው በዘፈቀደ የሚተረጉመው እንጂ በወጥነት ሁሉም የሚያከብረውና የሚተገብረው አይደለም ወደሚል ግንዛቤ ይመጣል። ያን ያዘ ማለት ሌላ ጊዜ ለምንነግረው ነገር ጆሮ አይሰጥም። ሌላ ጊዜ ለምንመክረው ምክር ጆሮ አይሰጥም። ለሐሰት ለምን ጊዜ ላባክን የሚያዳምጥ ቢመስል እንኳን ዝም ብሎ አጠገባችን ቢቆም እንኳን የሰማውን እዛቸው አፍስሶ ነው የሚሄደው ማለት ነው። ስለዚህ ወጥነት መኖር አለበት። አይደለም በልጆች ላይ ቅርና በእኛ በትልልቅ ሰዎች በአዋቂዎች በተባልን ሰዎች ላይ እንኳን ህግ ወጥ ካልሆነ ምን አይነት ጩኸት እንደሚያስነሳ ታውቃላችሁ። ስለዚህ ወላጆች ከትምህርት ቤት ጋር ያላችሁት ቁርኝት ጠንካራ የተናበበ ልጁን ማይከል ያደረገ መሆን አለበት። ልጆቻችሁን የትምህርት ቤቱ ህግ አጠቃላይ ነው የሚወጣው ለሁሉም ልጆች። በዛ ውስጥ የናንተ ልጆች ያን ነገር ፓስ ማድረግ ይችላል ወይ የሚለውን እንደ ልጁ አስተዳደግ፣ እንደ ልጁ ጸባይ፣ እንደ ልጁ ኢቤት ውስጥ ያለው የጤና ሁኔታ አስተማሪን ቀርባችሁ በማስረዳት አስተማሪው ልጁን በዛ መንገድ ትሬት እንዲያደርግ ካላደረግ ነው ዝም ብለን ጧት ተነስተን ልጁን ሸኝተን ማታ መተን የምንቀበል ከሆነ ይሄ መመላለስ ነው የሚባለው። መመላለስ ነው። ኢቭን ጧት አሸኛኘት የራሱን የቻለ ስርዓት አለው። ልጁ መልካም ውሎ እንዲውል የምናደርግበትና አሸኛኘታችን የልጁን ውሎ አበላሽቶት ልጁ ተደብሮ ከጓደኞቹ ጋር ሳይጫወት ከመምህር ጋር ሳይግባባ ማወቅ ያለበትን ጥያቄ ሳይጠይቅ እንደው እየተጨናነቀ ውሎ ወደ ቤት የሚመለስልን መሆን የለበትምና ለልጆች በራሳቸው ሰዓት ልጆች የራሳቸውን ሰዓታቸውን ማኔጅ እንዲያደርጉ ጧት ልጆች አንድ ሰዓት ላይ ከቤት የሚወጡ ከሆነኛ ቀድመን መቀስቀስ ያለብን ሰዓት ሰተን ልጁ በዛ ሰዓት ውስጥ መኝታው ላይ ተነስቶ መነሳቱን አምኖ ልብሱን ለብሶ ፊቱን ታጥቦ ሽንት ቤት ሄዶ ተጸዳድቶ ይሄንን ጨርሶ ከዛ በኋላ ያለውን ስቴፕ የሚጀምረው ሰዓት መሆን ያለበት ለነሱ ነው። አስበርግገን ከእንቅልፉ አስነስተን ወደ ትምህርት ቤት መላክ ማለት እንደማባረር ነው የሚቆጠረው። ስለዚህ ልጁ ደስተኛ አይሆንም። እዛ ሄዶ ያጣል። ጧት አነሳሱን ነው የሚያስበው። ህፃናት ስለሆኑ ክስተቷን የዕለቷን ክስተት እያሰቡ ነው የሚውሉትና ይጎዳልና ልጆችን በሚገባ በጥንቃቄ ነው ማንቀሳቀስ ያለብን። አቀባበላችንም ልጁ ከኛ ጋር መጥቶ ተዋይዶ የተማረውን ነገር በስነ ስርዓት ለኛ እንድናገር ውሎውን በስነ ስርዓት እንዲያስረዳን በፍቅር መቀበል አለብን። ልጃችንን ስመን ደስ ብሎን እንኳን ደህና መጣ ስላገኘው ደስ ብሎኛል ብለን ይዘን የምንሄድ ከሆነ ማየ ዛሬሳ እኛ አስተማሪ ይሄንን ነገረን፣ ዛሬ አንድ ጓደኛዬ ጋር ይሄንን ተጫወትኩ የሚለውን ይነግረናል። የማይሆን ነገር እንኳን እዛ ውስጥ ገጥሞት ከሆነ ከያን ኮሙኒኬሽናችን ላይ ይሄ ነገር ዛሬ ልጅን ገጥሞታል ምናልባት ታውቃለህ ወይ ሚስተርዬ ብላችሁ በመጠየቅ መነጋገር መቻል አለባችሁ ማለት ነው። ለዛሬ ከዮታ ሚዲያ ያዘጋጀንላችሁ የልጆችን አስተዳደግ ሁኔታ እዚህ ላይ እናበቃለን። በቀጣይ ከነዚህ ጋር በተያያዘ ምን አይነት መፍትሄ እርምጃ መውሰድ አለብን በቤታችን ውስጥም በትምህርት ቤት ውስጥም በልጁ ህይወት ላይ ዘለቄታ ያለው ህይወት ምን መምሰል አለበት ብለውን መፍትሄ ይዘን እንመጣለን። እስከዛው ሰላም ቆዩልኝ። ሻሎም። The first day of school, so many new things to learn and do. ኑኑ የጨቅላ ሳይሽ ደስ ይለኛል፣ ከመጥፎ ሐሳቤ ፍቅርሽ ይገታኛል። የወለድኩሽ ልጄ የስጋዬ ከፋይ አንቺን ባየው ጊዜ ጤና ለሆኝ ሆይ ደግሞም ደስ ይለኛል።